በአንድ ወቅት ፀሐይ በምትታጠብባትና ሳርዋ እንደ ወርቅ በሚያንጸባርቅባት ታላቋ ሳቫና አንድ ስሙ በክብር የሚጠራ ንጉሥ ነበረ። ግርማ ተራ አንበሳ አልነበረም። እርምጃው መሬቱን የሚያናውጥ፣ ጩኸቱ ደመናትን የሚሰነጥቅ የጫካው ኩራት ነበር። እሬ ፀጉር አስቸገረኝ እኮ ምን ባድርገው ይሻለኛል? ጎበዝ አንድ ቀን ግርማ ሲጓዝ በድንገት ከአንድ ኩሬ አጠገብ የሚለበል ብርሃን አየ። አሸዋ ውስጥ ተቀብሮ የነበረው የብልቃጥ ተራ ጠርሙስ አልነበረም። የጠፋው ኃይሉና ወደ ዙፋኑ የሚመለስበት ብቸኛው ፍንጭ በዚያ ጠርሙስ ውስጥ የታሸገ ይመስላል። ይሄ ነገር ምንድነው? ልቅመሰው ወይስ ልቀባው? ሆ ጭንቅላቴ ላይ ደመና በቀለ። ይሄ ሁሉ ነጭ ነገር ምንድነው? እንደ ጥጥ ይመስላል ግን ደግሞ ይጠፋል። ወይኔ አየርስ ተገባ። ወይኔ ጉዴ! ንቦች አዲስ የግርማን ዋዛ የወደዱት አይመስሉኝም። ወይ ግርማ ዛሬ እግር አውጪኝ ሳይል አይቀርም። እግሬን ምንድነው ምነካው? ወይኔ ጉዴ! ወይኔ ግርማ!